ትምህርቶቻችን ተከታትለናል። ወየእጁጅ ወመእጁጅ እኒህና ቀጣዩ ደግሞ ዛሬ የምናየው ነው በአላህ ፍቃድ ኢንሻአላህ። የእጁጅና መእጁጅ ሳይወጡ ጡሉዑ ሸምስ ሚን መግሪቢሃ ፀሐይ በገባችበት ሳትወጣ፣ ወዳባ መሬት ላይ እንስሳዋ መወጣ ሳታናግር፣ ወዱኻን ጭስ ሳይወጣ፣ ወሰላሰቱ ኹሱፊን ሶስት መቅሰፍት መሬት ላይ ሳይከሰት፣ ኸስፉን ቢልመሽሪቅ ወኸስፉን ቢልመግሪብ ወኸስፉን ቢጀዚረት ልዓረብ ሶስት መቅሰፍት ይከሰታል። ወአኺሩ ዛሊክ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አስረኛውን ሲጨርሱ መጨረሻዋ ደግሞ የቂያም ቀን መገለጫ ምልክት የምትወጣ ሰዓት አለች። ናሩን ተጥሩዱ ናሰ ኢላ መሕሸሪሂም ወደ መቀስቀሻው ቦታ የምትሰበስባቸው ሰዓት ትከሰታለች አሉ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም። ባለፈው ትምህርታችን ደጃል እንዴት መሬትን እንደበከለ ከየት እንደወጣ አጋጆቹ እነማን እንደነበሩ ዳሰናል። እሱን ለመግደል አላህ ስብሓነሁ ወተዓላ ነቢዩላህ ዒሳን በመላኢካ ክንፍ እንዴት እንዳወረዳቸው በስፋት ዳሰናል። ዛሬ ደግሞ የሚቀጥለውን የትምህርቱን ክፍል እናያለን። ባለፈው ትምህርታችን ላይ ለማስታወስ እንደተሞከረውና ሶሒህ ሐዲስ ላይ እንደተዘገበው አልአያቱ ኸረዛቱን መንዙማቱን ፊ ሲልክ ነቢዩ ምን ይላሉ? የቂያም ቀን መገለጫ ምልክቶች እኮ ልክ በገመድ እንደታሰሩ ሀብሎች መስካባዎች ናቸው ይላሉ። ፈኢን ዩቅጠዕ ሲልኩ ገመዱ እኮ ሲቆረጥ የትበዕ ባዕዱሃ ባዕዳን አንዱ መስካባ አንዱን ተከትሎት እንደሚወርደው ሁሉ አንዱ የቂያም ቀን ትልቅ ምልክት ከተከሰተ ሌላውም ይከተለዋል። ደጃል መጣ፣ እሱን ሊገል ነቢ ዒሳ ተላከ። አሁን ነቢ ዒሳ ደጃልን ገደሉ፣ ሌላ ክስተት ደግሞ ይከሰታል። ነቢያችን ምን ይላሉ? ፈየምሰሑ አን ውጁሂህም ነቢዩላህ ዒሳ በደጃል ፈተና የተንገላቱትን በጽናት ፈተናውን የተወጡትን ሙእሚኖችን ፊታቸውን እየደባበሰ ወዩሐዲثሁም ቢደረጃቲህም ዐንደላህ አላህ ለወደፊት በሚሰጣቸው የጀነት ትልቅ ደረጃ ያበስራቸው። እንዲህ ያበሰሩ እያለ ወሕይ ይላክላቸዋል። ፈበይነማ ሁም ከዛሊክ በዚህ መሃል ላይ ያሉ ኢዛ አውሓ አላሁ ኢላ ዒሳ አላህ ወደ ነቢዩላህ ዒሳ ወሕይ ይልካል ጅብሪልን እኒ ቀድ አኽረጅቱ ዒባደን ሊ እኔ የሆኑ ፍጡሮችን ለቅቅ ያለው ላ የዳኒ ሊአሐድን ቢቂታሊህም ማንም ሊፋለማቸው ኃይል የሌለው ከባድ ፍጡሮችን አውጥቻለሁ። ወሐርዝ ዒባዲ ኢለ ጡር ወደ ተራራ ባሮችን ይዘህ ውጣ ይላቸዋል። ነቢዩላህ ዒሳን እነማን ናቸው የወጡት?